ይዘው ክርስትና ውስጥ እንዳስገቡት ሁላ የሙስሊም ሊቃውንት የሚባሉትም ትላልቅ ዓሊሞች የሚባሉትም ስለ አላህ ሲፋ በፍልስፍና በኩል መመለስ ፈለጉ። እነማ ሲባል አንዳንድ አሁን የመጡት ፊርቃዎች ማለት ነው። እነሱ ፊርቃዎች መነሻ የሚባሉት ትላልቆች የሚባሉት በፊት የነበሩት ከዚያ በኋላ ነበር የሲፋ ጉዳይ አከራካሪ ጉዳይ መሆን የጀመረው። እንዲሁም በፊት አስቸጋሪ ነጥብ የነበረው እንደሆነ ታውቃላችሁ። አስቸጋሪ ነጥብ የነበረው ሙጀሲሞች ነበሩ በፊት። ሙጀሲማ ማለት አሁን ለምሳሌ ሙቃቲል ኢብኑ ሱለይማን ዓለማችን ላይ ካሉ ተፍሲሮች መካከል ቀደምት የሚባለው ተፍሲር የሙቃቲል ኢብኑ ሱለይማን ተፍሲር ነው። ሙቃቲል ኢብኑ ሱለይማን የሚባለው ሙፈሲር ትልቅ ሰው ነው፣ ከቀደምት ሊቃውንቶች አንዱ ነው። ሆኖም ግን ሙቃቲል ኢብኑ ሱለይማን ካነ ሙጀሲም ነበር እሱ። ለምንድነው ሙጀሲም የሆነው ሲባል በጣም አያው ክሊር ከመሆኑ የተነሳ ሐዲሶች በአጠቃላይ በጣም ክሊር ከመሆናቸው የተነሳ ለምንድነው ሙጀሲም የሆነው ሲባል ማይክ እየዘጋችሁ ፕሊዝ፣ ማይክ እየዘጋችሁ በርኖስ ማይክ ዝጋ። ስለዚህ በጣም ክሊር ከመሆኑ የተነሳ እነ ሙቃቲልና በዚያ ጊዜ የነበሩ አንዳንድ ትውልዶች ሙጀሲም ነው የሆኑት። እኛ አህሉ ሱነቲ ወልጀማዓ በዚያ ጊዜ የነበሩ አኢማዎቻችን ሙጀሲምነት ትክክል አይደለም፣ አላህን ጂስም በሚል ወስፍ ማድረግ ትክክል አይደለም። ምክንያቱም አላህ ሱብሓነሁ ወተዓላ ራሴ ጂስም ነኝ ብሎ አልወሰፈም። ወላኪን ጂስም የሚባለውን ነገር ዲቴይል ከነገራችሁንና ጂስም ለመባል የተፈለገው እንዲህ ነው ብላችሁ ከነገራችሁን ግን በእናንተ ወስፍ ልክ ይነገራል እንጂ ብለው ተናገሩ ዑለሞች ማለት ነው። ስለዚህ በፊት የነበረው ችግር የሙጀሲምነት ችግርና የአህሉ ሱናነት ችግር ነበር። ከዚያ በኋላ ወደ ፍልስፍናው ዓለም ከተገባ በኋላ ነው ግልጽ የሆኑ ሐዲሶችን መካድ የተጀመረው፣ ማስተባበል የተጀመረው። ማንኛውም የአላህ ሱብሓነሁ ወተዓላ ሲፋን የሚክድ ሰው የትኛውም ፊርቃ ውስጥ ያለ ሰው የሲፋን ሐዲስ ብታመጣለት ታዊል ነው የሚያደርገው፣ ያስተባብላል። ለምን ታዊል አደረክ እንዴ? ተፍሲሩ እንደዚህ እንዴ ስትለው አይ ተፍሲሩ እንደዚህ አልነበረም፣ ግን ታዊል መደረግ አለበት። ለምን ስትለው ወደ ቁርአን ይመለስና ምን ይላል? ለይሰ ከሚስሊሂ ሸይኡን አያውን ራሱ አይጨርሰውም። ለይሰ ከሚስሊሂ ሸይኡን የሚለውን ግን ስትጨርሰው መጨረሻ ላይ ስትመጣ ወሁወ ሰሚዑል በሲር አላህ ሱብሓነሁ ወተዓላ ሰሚም ተመልካችም አምላክ ነው ይላል። እኔም ሰሚ ነኝ፣ ኡስታዝ ወሂድ ሰሚ ናቸው። አላህም ደግሞ የመስማት ሲፋ አለው ተብሏል። አላህ ተመልካች ነው። እኔም እኮ ተመልካች ነኝ፣ ማየት እኮ እችላለሁ። እከሌም እኮ ማየት ይችላል። ግን የኛ ማየትና የኛ መስማት ከአላህ ማየትና መስማት ጋር ምንም አይገናኝም። የሰማይና የምድር የፈጣሪና የፍጡርና ያክል ነው የሚለያዩት። የአላህ መስማት የፈጣሪ ሲፋ ነው፣ የኔ መስማት ደግሞ የፍጡር ሲፋ ነው። ተግባባን? የአላህ መናገር አላህ ሱብሓነሁ ወተዓላ ይናገራል፣ ነዓም ይናገራል። ቁርአን የአላህ ቃል ነው፣ በግልጽ የአላህ ቃል ነው። ሐቂቀተን የአላህ ቃል ነው። የአላህ ቃልነቱ ግን እንዴት ነው ታዲያ መክሉቅ ነው ይባላል? አይባልም። መክሉቅ ለምንድን ነው የማይባለው? የአላህ ሲፋ መክሉቅ ስለማይባል፣ ቃል ደግሞ የአንድ ሰው ሲፋ የአንድ ሰው መገለጫ ስለሆነ የአላህ ቃል ደግሞ መክሉቅ ስለማይባል ማለት ነው። ስለዚህ ምን ልልህ ፈልጌ ነው፣ አንተ የጠየቀው ጥያቄ ለምን በግልጽ አልተነገረም ነው። 100% የትኛውንም ሐዲስ ብትከፍት በግልጽ መልኩ ረሱል ሰለላሁ ዐለይሂ ወሰለም አስቀምጠውታል። ማስተባበል የፈለገውን ሰው ደግሞ በግድ ካላመንክበት ብለን አናስገድደውም። ይሄን ያለው ነገር እኛ ጋር ሰላት ደርሷል። ወደ ሰላት እየሄድኩ ነው። መስጂድ ገብቼ እስከወጣ ድረስ ፎሎ አፕ ጥያቄ ካለው ወንድማችን ዛኪር መቀጠል ይቻላል። ኡስታዝ አሁን እሺ በግልጽ ተነግሯል ካልክ ሌሎች ለምን እዚህ ላይ ኮንትሮቨርጂ ነገር ይፈጥራሉ ታዲያ? በግልጽ እውነትም ረሱል አላህ እጅ አለው ብሎ ያስተማሩበት ሐዲስ አለ አይደለም? ሐዲሶች አሉ። አንድ አይደለም ብዙ ሐዲሶች አሉ። በጣም ብዙ ሐዲሶች አሉ። አንድ ብቻ አይደለም። የሲፋ ሐዲሶችን ጥቀስልኝ ጋር በጣም ብዙ ናቸው። ከነ ማስረጃው ሙሉ በሙሉ ስመለስ ኢንሻአላህ እንዴት ይተረጎማል የሚለው ነው እኮ አሁን እኔ ግራ የሚተረጎም ነገር የለውም። ሰሃቦች ናቸው የሚተረጉሙልን ሐዲሶችን። ወንድሜ ዛሂር አንዴ ሰሃቦች ናቸው የሚተረጉሙልን። ዛሬ የመጣውን ኢማም አይደለም እኔ የምሰማው፣ ሰሃቦችን ነው የምሰማው፣ ታቢዖችን ነው የምሰማው። ሰሃቦችና ታቢዖች ተርጉመው ጨርሰውታል። እነሱ ያላመጡትን ትርጉም ዛሬ ላይ የመጣ ሰው ፍልስፍና አእምሮውን የበከለው ሰው መጥቶ ቢተረጉምልኝ አልሰማውም። ምክንያቱም የፍልስፍናውን ነገር እንጂ እየተናገረ ያለው ነብዩ የተናገሩትን ነገር አይደለምና፣ ነብዩ የተናገሩት ነገር ደግሞ ራሱን የቻለ ጉዳይ ነው። ግልጽ የሆነ ነገር ነው። እሳቸው ደግሞ ትናንትናም ተናግሬ ነበር። አንዴ ሰግጄ ልውጣና ኢንሻአላህ ተዓላ ከዚያ በኋላ እስቲ እንቀጥላለን። ባረከላሁ ፊኩም። ሰግጄ ልውጣ አንዴ። ኡስታዝ ዊስራ ወይም ኡስታዝ ወይም ጄክ አክሰተት ዛኪር ሰላም አለይኩም ወራህመቱላሂ ወበረካቱ። አቤት ወአለይኩም ሰላም ወራህመቱላሂ ኡስታዝ። ስለ አላህ እጆች ከቁርአን ነው የፈለከው ወይስ ከሐዲስ ነው የፈለከው የተገለጸበትን? አው ከቁርአን እኔ ግራ ይገባኝ። ሁሉም ዑለሞች በቃ አተረጓጎማቸው አንዱ ሜታሞርፊካሊ ነው እንጂ በግልጽ ስላላስቀመጡት ረሱል ሰለላሁ ዐለይሂ ወሰለም ወደ እነሱ ቆይ መተርጎም አይችልም ይላሉ። አንዳንዱ ደግሞ ሜታሞርፊካሊ ቆይ እንጂ ፍሬን ያዝ።
ሰው አንደኛ ማርች ካስገባ በኋላ ነው ሁለተኛ፣ ሶስተኛ፣ አራተኛ እንትን የምትለው እና የመጀመሪያው ምንድነው ከቁርአንና ከሀዲስ አለ ወይስ የለም ነው። ከዛ ወደ ይተረጎማል አይተረጎምም የሚለውን ደግሞ በኋላ ላይ እንመጣለን። ቁርአን ላይ አላህ እጆች እንዳሉት አልገለጸም። በቁርአን ውስጥ ረሱል ሰለላሁ ዐለይሂ ወሰለም በሀዲስ ላይ ደግሞ አላህ እጅ እንዳለው አልገለጹ። እሱ ነው ዋናው የሚያስፈልገው የመጀመሪያው። በግልጽ አለው ብሏል። አዎ አላህ እጆቼ ብሏል በቁርአን። እጆቼ ያለው ቀጥታ እጅ በሚለው ለመሆኑ ምንድን ነው ታዲያ ማስረጃው? አዎ እሱ ነው የምልህ። አሁን እጅ ሲባል ምን ማለት ነው የሚለውን ከመምጣት በፊት አላህ እጄ ብሏል ወይስ አላለም ነው ዋናው ነገር። ብሏል ወይስ አላለም? ብሏል። በቃ እንደዛ ነው። በቃ እጅ አለው። እጄ ብሏል። ሱረቱ ሷድ ምዕራፍ 38 ቁጥር 75 ላይ በሁለት እጆቼ ለፈጠርኩት ይላል። ስለዚህ እጆች አሉት የታወቀ ነው። ረሱል ሰለላሁ ዐለይሂ ወሰለም በሀዲስ ላይም እንደዛ ነው ያሉ። ፍተኞች አላህ ዘንድ በብርሃን መንበሮች ይቀመጣሉ፣ ከአራህማን በስተቀኝ በኩል ይሆናሉ፣ ሁለቱም እጆቹ ቀኝ ናቸው ብሎ አስተምረዋል። ስለዚህ አላህ እጆች አሉት በሚለው ነገር መጀመሪያ እንስማማ። ቁርአንና ሀዲስ ላይ እጆች በሚል መጥቷል። ግልጽ ነው። የመጀመሪያው ስቴፕ እዛ ብሎ በግልጽ ደግሞ ሊተራሊ ይፈታል ብሎ የተረጎማለ። ሊተራሊ ማ ይፈታል ሳባ ወይም ደግሞ ሊተራሊ ማለት እንደ ሰው ማለት ነው። ቆይ ዛኪር፣ ሊተራሊ ማለት እንደ ሰው ማለት ነው። ሊተራሊ ማለት ነው። ሊተራሊ ማለት እንደ ሰው ማለት ከሰው ጋር የሚነጻጸር ነው። ሊተራሊ ገብቷል ወይ? ፊዚካሊ ነው የምታየው። እጅ የሚለውን ነገር ሊተራሊ ካየኸው ከሰው ጋር ነው እያነጻጸርክ ያለው። አላህ ደግሞ ምን ተብሏል? የሚመስለው ምንም ነገር የለም እሱ ሰሚው ነው ተመልካቹ ነው ተብሏል። አላህ ከፍጡራን ጋር እንደማይመሳሰል ቁርአን ላይ ተነግሯል። ስለዚህ አሁን ሊተራሊ ከፈታኸው ከሰው ጋር እያነጻጸርክ ነው ያለኸው። ስለዚህ ሊተራሊ ወይም ደግሞ ከሰው ጋር የሚነጻጸር አይደለም። ከፍጡራን ጋር አታነጻጽረው፣ ተሽቢህ አታደርገውም። ልክ ነው ኡስታዝ። አሁን እንደዚህ ስንላቸው አልጎሪካልም አታደርገውም ደግሞ አታደርገውም ደግሞ ምሳሌ ነው አትልም። አልመጣማ ምሳሌ ነው የሚለውን ነገር ይሄንን ሀዲስ ወይም ደግሞ ይሄንን የቁርአን አንቀጽ ቀደምት የነበሩ ሰለፎች ሪሊ እጅ ብለው ነው በሀቂቃ ነው የወሰዱት። ገብቷል? በሀቂቃ ነው የወሰዱት እንጂ ሀቂቂ ነው እንጂ የአልጎሪካል ነው ብለው አላስቀመጡም። ግልጽ ነው። እሺ ኡስታዝ፣ አሁን ለምሳሌ ግልጽ ነው። እሺ ይሁን፣ ግን እኔ አሁን ማስረጃ የምፈልገው በግልጽ ሰሃቦች አሁን ሜታሞርፊካሊ ደግሞ በግልጽ በቃ እንዲያስተማሩበት አለ ወይ የለም የሚለው ነው እኮ። አሁን ሜታፎሪካል ብለው አላስተማሩም። ያለ ሲፈቱል ዛት ነው። ስለምቸኩል ነው። አሁን አንተ ምንድን ነው ይህ መሰለ የሚያሳየው እንትን አለ ጥራዝ ነጠቅ እንዳይሆንብን፣ ጥራዝ ጠለቅ እንዲሆንብን ሳትቸኩል በቁርአንና በሀዲስ ላይ የመጡት ሲፈቱል ዛት ወይም ደግሞ ያላ የዛቱ ሲፋው ማየት፣ መስማት፣ መናገር፣ ማወቅ፣ እጅ፣ እግር ተብሎ የተጠቀሱ ነገሮች አጠቃላይ ከፍጡራን ጋር የምታነጻጸራቸው አይደለም ራሱ ማለት ነው። ካየኸው አላህ ያያል ይሰማል፣ አላህ ያያል ይሰማል ብለህ ታምናለህ? አዎ። እንዴት ነው የሚያየውና እንዴት ነው የሚሰማው? ሌንስ አለው ወይስ ደግሞ ሳውንድን እኮ ለምን እንደዛ ጥያቄው ከሰው ጋር እያነጻጸርኩት ነው። እሺ ትርጉሙን ንገረኝ። ይተረጎማል ማየት ማለት ትርጉም አለው። ማየት ማለት ያይናል ሲባል ያው ይመለከተናል እኮ ይመለከተናል እንጂ ሌላ ትርጉም የለውም እኮ። ለምን ትርጉም አትሰጠውም? እሱን ያይናል ሌላ እኮ ያይናል ማለት ትርጉም ለምን አልሰጠኸው? ሌላ ትርጉም ምን አለው ታዲያ? እንዴት ነው ሲያይ? እንዴት ነው እንደኛ ነው? ብርሃን ያስፈልገዋል፣ ብርሃን ያስፈልገዋል። ምክንያቱም ማየት በምን ያህል የሚለው ነው። በምን ብርሃን ያስፈልገዋል ወይ ይህስ ምናምን ያስፈልገዋል? አያስፈልገውም። የኛ ስለዚህ አየህ ከሰው ጋር ስስታ ማነጻጸር የለብህም ነው ፖይንቱ። ይህንን በተረዳበት ሂሳብና ስሌት በተመሳሳይም አላህን እጆች አሉት በእጆቹ ይሰራል ሲባልም በቃ አላህ እጆች አሉት ብለህ መቀበል ትችላለህ። ቀላል ነው ራሱ ባጭሩ ማለት ነው። ኢንሻአላህ ሌሎች ውስጥ አሉ ማለት ነው።
ኡስታዝ አንድ ጥያቄ ዜና አሁን ለምሳሌ አላህም 2 እጅ አለው እኛም 2 እጅ አለው ስንል ማመሳሰል አይሆንም ብሎ ደግሞ የሚሞግቱ አሉ። ለሱስ እኮ እሱን ነው እኮ የምልህ እኮ እሱን አሁን አንተ እያነጻጸርክ ነው ያለው፣ ተሽቢህ እያደረግክ ነው ያለው። አሁን ከማን ጋር ነው እያነጻጸርክ ነው ጥያቄው? የአላህን እጆች 2 እጆች ከማን ጋር ነው እያነጻጸርክ ያለው? እነሱ ከሰው ጋር ነጻጽሮ ነው ተመሳሳይ አይነጻጸርማ። ተሽቢህ ያደረከው የአላህን ባህሪያት ስትቀበል ሳታመሳስል ባህሪያቱን ሳታረቁት ትርጉም ሳትሰጠው እንዴት እንደሆነም ሳትገልጽ ነው የምትቀበለው። በእነዚህ 4 ነገሮች ማለት ነው። አየህ ከፍጡራን ጋር እያመሳሰልከው ነው ያለው ማለት ነው። እሱ መለኮታዊ ነው፣ አካላዊ አይደለም። እጆቹ ሊኩዊድ ሶሊድ ጋዝ ፕላዝማ አይደለም። የእሱ እጆቹ አምላካዊ ነው፣ ሰዋዊ አይደለም። ለምንድን ነው ከሰው ጋር የምታነጻጽሩት? እና ከሰው ጋር እያነጻጸራችሁ አሁን ችግሩ ምንድን ነው? ከፍጡራን ጋር እያነጻጸራችሁት ነው እናንተ። የሆነ ነገር ሲባል ወደ ፍጡራን ትመጣላችሁ እናንተ። እሺ ከፍጡራን ጋር በእጁንም ካላመሳሰል ነው እንኳን አላህ ለምን ይሄ ነገር አስፈለገው ደግሞ የሚሉ አሉ። ይህን ሙግት የሚያቀርቡ ማለት ነው። መጀመሪያውኑ ለምን ያስፈልገዋል? እጅ ለምን አስፈለገውማ አይባልም። ለአላህ እኮ አላህ ይሰማል ያያል አይደለ? መስማትና ማየት ለእሱ ጥንካሬው ነው ይላሉ። ደግሞ ለእሱ ጥንካሬው ለእኛ ጎዶሎ የሆነ ነገር ለእሱ አንወስፍም ይላሉ እኮ። ኦኬ ወደ ወንድሞች ከሚሄድ አንድ ነገር ልንገርህ። አላህ የሚሰማው ያው የሚሰማ ነገር ስላለ መስማቱ ጥሩ ነው፣ ሪሌሽናል ነው ይላሉ። ማየትም እንደዛው፣ መናገርም እንደዛው ትርጉም አለው ከሆነ አካላት ጋር ኮንታክት ስላለ ከፍጥረቱ ጋር ኮንታክት ስላለው ነው ይላሉ። እጅና እግር ምን ያደርግለታል ነው አይደል? እንደዛ ጥያቄያቸው። አዎ እንደዛ ነው የሚለው። እኔ እሱ ነው ያለው። እንደዛ ሲሉ አንተ ደግሞ የምታደርገው ምንድን ነው? አላህ ፍጥረትን ከመፍጠሩ በፊት ይሰማል ያያል ወይስ ከጊዜ በኋላ ነው ማየትና መስማት የጀመረው? ከእሱ ጋር የኖረ ነው ባህሪው። ማንን ነው የሚያየው የነበረው ፍጥረት ከሌለ? እኔ እንጃ፣ ግን ይሄ ባህሪ መጀመሪያውኑ ከእሱ ጋር ነበረ ነው እኮ። ማንን ነው የሚያየው ነው እኮ። ማንን ነው የሚያየው? ማንን ነው የሚሰማው? ወላሂ አለም። አየው፣ ፍልስፍና እንደዚህ ነው፣ መጥፎ ነው። ፍልስፍና አሉ ስኮላሮች ሲናገሩ የተቆላ ገብስ ነው ይላሉ። ሲበሉት ይጣፍጣል፣ ቢዘሩት ግን አይበቅልም ይላሉ። እዛው አንተ ጋር ነው ራሱ እንትን የምትለው ማለት ነው። አሁን አንተ እንደዛ የምታስበው ለማየት የሚታይ ነገር ያስፈልጋል፣ አንተ ለመስማት የሚሰማ ነገር ያስፈልጋል ብለህ የወሰንከው ፍጡር እያየህ ነው እንደዛ ያልከው። አላህ ከፍጡራን ጋር አይመሳሰልም። አሁን አንተ ለምሳሌ ዛኪር ዛሬ ነው ያወቅኩ፣ እኔ አንተን አወቅኩ፣ አንተ ታወቅ። እኔ አዋቂ ነኝ፣ አንተ ታዋቂ ነህ አይደለ ዛኪር? አንተ ከመፈጠረ በፊት አንተን አውቃለሁ? አታውቅም። ስለዚህ ተመልከት፣ አላህ ግን አንተን ያውቃል ከመፈጠረ በፊት። አላህ አዋቂ ለመባል ታዋቂ ነገር ያስፈልገዋል? አያስፈልገውም። ተመልከት። ስለዚህ የአላህን እውቀት ከሰው እውቀት ጋር አታነጻጽርም። የአላህን ማየት፣ መስማት፣ ማወቅ፣ መናገር፣ የአላህን እጅ፣ የአላህን እግር የሚባሉ ነገሮችን ከፍጡራን ጋር አታመሳሰልም። ካመሳሰልከው በጣም አደገኛ ጥያቄዎች ይመጣሉ። ግልጽ ነው? እሺ ግልጽ ነው። እሺ ወደ ወንድሞች ይጨምሩልን። ኡስታዝ አቡ ይስራ ቀጥል። ኡስታዝ ሙአዝ ወንድማችን ያነሳው ነጥብ በጣም ወድጄለታለሁ። መጨረሻ ላይ ያነሳው ቅድም እርሶ የመለሱለት ማለት ነው። ሸበሁቱም ማዕጠሉን ያሉት አለ ዑለሞችም መጀመሪያ ተሽቢህን ያደረጉት ከሰው ጋር አመሳሰሉ፣ ከፍጡር ጋር አመሳሰሉና ከዚያ በኋላ ይሄማ ለአላህ አይገባም ነው ያሉት። ባያመሳስሉ ኖሮ አይገባም አይሉም ነበር ነው። ስለዚህ እርሶ የመለሱት ነገር በጣም ልጁ ያመጣው ነገር በጣም ገርሞኝ ነው። ከውዝ ዑለሞቻችን ያሉትን ነገር በሚሊሜትር ነው ያመጣው፣ ምንም እንትን ሳይል ማለት ነው፣ ሳያዛንፈው። መጀመሪያ ተሽቢህ አደረጉ፣ የሰውን ገስ አደረጉ፣ ከሰው ጋር አመሳሰሉ። ከዚያ በኋላ የሰውምና የፈጣሪማ አመሳሰል የለበትም የሚል ነፊ ያደረጉ ሙሉ በሙሉ የሚለው ነው። ጀዛኩሙላሁ ኸይር። ኡስታዝ አቡ ይስራ ይቀጥሉ። ኡስታዝ አሉ። ኡስታዝ አቡ ይስራ ታቸው ካልተመቻቸው ጥያቄ ላቅርብለት ለወንድሜ ዛኪር።
ወንድሜ ዛኪር ነቢዩ ሰለላሁ ዐለይሂ ወሰለም ሙሉ ነቢይ ናቸው አይደሉም? አይደሉም ናቸው። እሳቸው ከአላህ ዘንድ የተነገራቸውን ወይ ደግሞ አላህ ማህበረሰቡን አሳውቅ ያላቸውን አንዲትን ፊደል አቀንሰዋል ሲያስተምሩ? አልቀነሱም አለ። ለእኛ አስተላልፏል። ሙሉ በሙሉ አስተላልፎ ያላቸውን አስተላልፏል። እነሱ አላህ ስብሓነሁ ወተዓላ ሲናገር ያ አዩሃ ነቢዩ በልግ ማ ኡንዚለ ኢለይከ ምን ረቢከ ወኢን ለም ተፍዐል ፈማ በለግተ ሪሳለተሁ ይላል። ከአላህ ዘንድ የተወረደልህን ነገር አሳውቅ አድርስ አላቸው። ስለዚህ ያላደረሱት አንድም ነገር የለም። ስለ ጌታችን ስለ አላህ ስብሓነሁ ወተዓላ ጉዳይ ማወቅ፣ ስለ አላህ መስአላ፣ ስለ አላህ ሲፋ ጉዳይ ደግሞ በጣም ከባድ ነጥብ ነው። ለይሰ ከሚስሊሂ ሸይኡን ከተባለ የኩፍርና የኢስላም ጉዳይ ነው። ስታስበው ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ነገር ሳያብራሩት ይሄዳሉ ብለህ ታምናለህ አንተ? ሳያስተምሩት? እኔ ሐዲስ አጣው ላ ሐዲስ በጣም ብሎ ላ በግልጽ ቢነገር ኮንትሮቨርጃል ይሆናል እኮ ጥያቄ። አሁን ገባኝ። አሁን ኡስታዝ ባስረዳው መሰረት ተቀበለዋለህ። እሺ አሁን ሹፍ በምንም ተአምር የአላህ ስብሓነሁ ወተዓላ ሲፋ ጉዳይ ላይ አቅል አይገባም። ይህን እርግጠኛ ሁን፣ አቅል አይገባበትም። ኢቨን ኢማም አልገዛሊ ማለት ያው አንተም ታውቋለህ በእርግጠኝነት ኢማሙ አልገዛሊ ትልቁ ሱፊይ ናቸው። እሳቸው መጀመሪያ ላይ በፍልስፍናው ዓለም ውስጥ ከማንም ከሙስሊም ፈላስፋዎች መካከል በጣም ቀድመው ከሄዱት መካከል ነበር። ፍልስፍና ውስጥ ሄዶ ፍልስፍናን በስተመጨረሻ መጽሐፍ ጻፈና መጨረሻ ላይ ደግሞ ፍልስፍናውን ራሱ ነቅድ አደረገው። ፍልስፍና 6 ትላልቅ ነገሮች አሉት። ትላልቅ እሱ የሚያጠናቸው 6 ነገሮችን ነው። ከ6ቱ ነገሮች መካከል ውድቅ የሚባለውና ተቀባይነት የሌለው 2 ነገሮች ናቸው አለ። አንደኛው አልኢላሂያት ወልገይብያት ነው። ሁለተኛው አልኢላሂያት ማለት የአምላክ ባህሪና መሰል ነገሮች ላይ ፍልስፍናን አስገባለሁ ብትል ትበክለዋለህ። ሁለተኛ ደግሞ ገይብያት ሩቅ የሆነን ነገር የአኺራን ነገር ምናምን ላይ ብታስገባው ትበክለዋለህ። ለዚያ ነው በስተመጨረሻ ከፍልስፍናው ዓለም ተመልሶ ተውበት አድርጎ ወደ ሐዲስ የተመለሰው ማለት ነው ረህመቱላሂ ዐለይህ። ስለዚህ ምን ልልህ ፈልጌ ነው ፍልስፍናን አምጥተው ኢስላም ላይ ጨመሩበትና የነብዩን ንግግር ተራ ንግግር አደረጉት። አንተም አሁን ቅድም መተስጠይቅ የማይሆን ጥያቄ ነበር የጠየቀው። ነብዩ ለምን አላብራሩም ነው ያልከው። ነብዩ ለምን አላብራሩም ማለት በነገራችን ላይ በሸሪዓው እይታ ካየነው ነብዩ ያላብራሩት አንዲት አስፈላጊ ፖይንት አለች ብለህ የምታምን ከሆነ ከባድ ነው ነጥቡ። የኢስላም ላይን አለች ቀይ መስመር ማለት እዚያ መስመር ነው ያ ነገር። ነብዩ አንዳችም የተዉት ነገር የለም። ሌላኛው ደግሞ ለእሳቸው የሚያብራራቸው ሰው እሺ ዛኪሮ ነገር እነሱ ተንተን አድርጎ አስተምሮናል ወይ ነው ኩልክ? አዎ በደንብ አድርገው አስተምረዋል። ሹፍ አሁን ዛኪራ አንድ ነገር ልበልህ እስቲ። ክርስቲያኖች አሁን ለምሳሌ መጽሐፍ ቅዱስን ከፍተው ሲያነቡት አንተ አሁን ክርስቲያኖች እንዴት አምላክ አንድ ብቻ መሆኑ እንዴት አልተረዱም? ይሄን እንዴት እንዲህ ያደርጋሉ? እንዴት ያስተባብላሉ ብለህ ግራ ትጋባለህ አይደል? ለምንድነው ግራ የምትጋባው? በግልጽ አንድ አምላክ መሆኑ የተነገረውን 3 ሲያደርጉት ነው ግራ የሚያጋባ። እንዴት ይሄን ነገር አይረዱትም በሚል እኛም አሁን የነብዩን ሰለላሁ ዐለይሂ ወሰለም ሐዲሶችን ስንከፍትና ሰሃቦች የፈሰሩትን ተፍሲራት ታቢዖች የፈሰሩትን ተፍሲሮችን ቁርአን ላይ የተቀመጠውን ተፍሲሮች በአጠቃላይ ስንመለከት እነኛ አሁን ላይ የመጡ ሰዎችና ሲፋን በአጠቃላይ ነፍ የሚያደርጉት አላህን እኮ የሆነ ታው የሚባል አለ የጃፓን አምላክ ማለት ነው። የጃፓን አምላክ ጃፓኖች የሚያመልኩት አምላክ እሱ አሁን ለምሳሌ ምናባዊ አምላክ ነው። ምናባዊ አምላክ ሊያደርጉት ነው። ምናባዊ አምላክ ደግሞ አክቹዋሊ የሌለ አምላክ ነው። የለም አምላክ አይደለም ሲጀመር ምናባዊ ብቻ ነው። ተግባባን? ያንን ለማድረግ ነው የፈለጉት አላህን ሱብሓነሁ ወተዓላ። አላህ ደግሞ ምናባዊ አምላክ አይደለም። አላህ ሱብሓነሁ ወተዓላ ለሁ ሲፋቱሁ የራሱ ሲፋ አለው። የራሱን ሲፋ ደግሞ ነገረን። እንዲህ አለኝ ብሎ ተናገረ። እሺ አላህ ከተናገረው በላይ ሌላ ሰው መጥቶ ሊነግረን ይችላል? ዛኪሮ ከአላህ በላይ ስለ አላህ የሚነግረን ሰው አለ? የለም፣ ማንም ሊነግረን አይችልም። ከነብዩ በላይ ደግሞ ስለ ቁርአን ትንታኔ ወይ ደግሞ ስለ ቁርአን ምንነት ከነብዩ በላይ የሚተነትን የሚያስተምር አለ? የለም። እኛም እያልን ያለ ነው ይሄን ነው በቃ። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ንግግር ሲናገሩ ስለ አላህ እጅና እግር ሲናገሩ ሰለላሁ ዐለይሂ ወሰለም ያንን ነገር በተናገሩበት ሰዓት ይሄ ነገር ወደፊት ሰዎች እንትን አድርገው እንዳይወስዱት በሚል አያስተካክሉትም ነበር ወይ? እውነት እናንተ እንደምትሉ ማስተባበል ቢያስፈልገው ኖሮ ትተውት አይሄዱማ። ሰዎች ስለሚጠሙበት፣ ሰዎች ገደል ስለሚገቡበት። አላህ ደግሞ ሰዎች የሚጠሙበትን ነገር ወላሁ ይሪዱ አን የቱበ ዐለይኩም ወይሪዱ አለዚነ የተቢዑነ ሸሀዋት አን ተሚሉ መይለን ዐዚማ
ይሄ መጥፎ ባህሪ የሰዎች ለዚያውም የመጥፎ ሰዎች ባህሪ እንጂ ሰዎች ማጣመምና ከመንገድ ማሳት የአላህ ባህሪ አይደለም፣ የነብዩ ባህሪም አይደለም። ነብያችን በያን አድርገዋል፣ አስተምረዋል። ያስተማሩትን ነብይ ዛሬ ላይ ተመልሰን መተን አይ ይሄን ለማለት የተፈለገው ይሄ ለማለት ነው። ለነብዩ ነው እንደ ኮሬክሽን የሚሰጠው። ዛሬ ላይ ሙአዝ ነው መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም ኮሬክሽን የሚሰጠው። ሙአዝ ነው መጥቶ የእሳቸውን ንግግር የሚያስተነትነው። እንደ አዲስ መጥቶ አይ እንዲህ ለማለት የፈለጉት እኮ በነገራችን ላይ ታዊል ማለት ምን ማለት ነው ወንድሜ ዛኪር? ማስተባበል ማለት ምን ማለት ነው? ታዊል ማለት እኮ ዛኪሩ፣ ታዊል ማለት ማስተባበል ማለት እኮ ማስተባበል ማለት መጀመሪያ ትክክለኛ ግልጽ የሆነን ትርጉም ትተክ ግልጽ ወዳልሆነው ትርጉም መሄድ ማለት ነው። ታዊል ማለት ግልጽ ከሆነው ትርጉም ግልጽ ወዳልሆነው ትርጉም መሄድ ነው። ለምክንያት ብለህ ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡትና ግልጽ የሆነ ሐዲስ እያለ ይህንን ግልጽ ሐዲስ ትቶ አይ ነብዩ ያሉት እንዲህ ለማለት ፈልጎ ነው ብሎ ታዊል ሲያደርግ አንድ ሰው፣ ለዚያውም እኮ አንድ ሐዲስ ቢሆን እኮ እሺ ተመሳስሎባቸው ነው ይባላል። አንድ አይደለም በ30 በ40 በ50 በመቶ የሚቆጠሩ አሐዲሶች ስለ ሲፋ መጥተው ተናገሩ። አላህ ቁርአን ላይ ተናገረ። ቆይ ለይሰ ከሚስሊሂ ሸይኡን የሚለውን ነው እነሱ ደሊል የሚያደርጉት። ለይሰ ከሚስሊሂ ራሱ ደሊል እናደርገው። ለይሰ ከሚስሊሂ ሸይኡ ወሁወ ሰሚዑል በሲር፣ መጨረሻ ላይ ያለው ወሁወ ሰሚዑል በሲር ይላል። አላህ ሰሚ ነው ሲል አንተ ትሰማለህ አትሰማም? ዛኪር ባትሰማ ኖሮ ባላናገርከኝ ነበር፣ ባልሰማኸኝና ባላዳመጥከኝ ነበር። ባትሰማ ኖሮ አይደል? አላህ ሰሚ ነው ወይ ሰሚ አይደለም? ሰሚ ነው። አሁን አላህ ሰሚ ነው ስል አንተም ትሰማለህ ስል አመሳሰልኳችሁ ማለት ነው? አመሳሰል አይደል? የእሱ መስማትና የኛ ይለያያል። አዎ የእሱ እጅና የኛ እጅ ይመሳሰላል ያለው ማን ነው? ታሲ ጥያቄያችን እዚህ ጋር ነው። አሁን ልክ መስማት የሰው ልጅ እንዳለው ሁላ ረብል ዒዘቲ ወልጀላል ደግሞ አለኝ ብሏል። ያን መስማቱን አላህ ካለው መስማቱን ስናጸድቅለት አይ መስማቱ እኮ ከሰው ልጅ ጋር አይመሳሰልም፣ እጁ ከሰው ልጅ ጋር ይመሳሰላል ያሉት እነሱ ናቸው። ተግባባን? ገብቶሃል ዛኪሮ? ሌላኛው ነገር ደግሞ የአሻዒራና የእንትና አቂዳን ይሄ ነገር እነሱ ራሳቸው ይሄንን ሲፋ ነፊ የሚያደርጉ ሰዎች በኢስላም ወደ 6 ግሩፖች አሉ። እነሱ 6 ግሩፖችን ይጠጋሉ። የሚገርምህ ነገር ሁላቸውም ይለያያሉ። ለምሳሌ የቀደምት እንትኖች ጋር ስትመጣ፣ ጃህሚያዎች ጋር ስትመጣ 7 ሲፋዎችን ብቻ ነበር ኢስባት የሚያደርጉት። አሻዒራዎች ጋር ደግሞ ወረድ ስትል ወደ 11 ጠጋ ያደርጉታል። ሁሉም የራሳቸው የሆነ ቁጥር አላቸው። እነከሌ 11 እነከሌ 7 እነከሌ 5 ምንድነው ስትል ሁሉም በራሱ አእምሮ ገምቶ ይሄ ይገባዋል እያለ በራሱ አእምሮ የአላህን ሲፋ እየወሰነ ነው ማለት ነው። የአላህ ሲፋ ደግሞ በአእምሮ የሚወሰን አይደለም፣ የታየ ነገር አይደለም። አንድ ነገር ሊወሰን 3 ነገሮች ያስፈልጉታል። ከ3ቱ ነገሮች የመጀመሪያው ኢማ ያንን ነገር አይተህ ማወቅ አለብህ፣ ስለምታውቀው ታስታውሰዋለህ፣ በዚያ ባስታወስከው ነገር ነው የምትወስነው። ሁለተኛ ነገር ካላየኸው ደግሞ አምሳያ ሊኖረው ይገባል። ሶስተኛውና የመጨረሻው አማራጭ ደግሞ አምሳያም ከሌለው ታይቶም የማይታወቅ ከሆነ ምን ይደረጋል ማለት ነው? ሶስተኛው ትክክለኛ የሆነ ኢንፎርሜሽን ሲደርስህ በዚያ ኢንፎርሜሽን መሰረት ነው የምትንቀሳቀሰው። ያንን ኢንፎርሜሽን ትክክለኛ ሐቂቃ የሆነውን ነገር ነው የምትከተለው። አላህን ያየ ሰው አለ? የለም። አላህ አምሳያ አለው? የለውም። ስለዚህ ያለን አማራጭ ሶስተኛው ነው፣ እሱም ትክክለኛ ኢንፎርሜሽንን መከተል። ትክክለኛ ኢንፎርሜሽን ስለ አላህ የሚነግረን ደግሞ ቁርአንና ሐዲስ ነው። ቁርአን ላይ አላህ ሱብሓነሁ ወተዓላ በደንብ ተገልጿል፣ ሐዲስ ላይ በደንብ ተገልጿል። እዚህ ጋር የተገለጸውን ነገር ትተን ወደ አእምሮ ስንመለስ ችግር ነው የሚሆነው። ነፊ የሚያደርጉ ሰዎችን አላህ እጅ አለው ይላሉ፣ ለአላህ እጅ ያደርጋሉ የሚሉ ሰዎች ስጠይቃቸው አላህ እጅ የለውም ይላሉ። የለውም ያልከው ጌታ አምጥተህ ነው ብትለው አይገባውማ ይላሉ። ለአላህ የሚገባውን እሱ ነው የሚያውቀው፣ አላህ ነው የሚያውቀው። ፈጣሪው አላህ ባለቤቱ አለኝ ካለ አንተ ደግሞ አይ አንተማ አይገባህም እኮ አንተ አይገባህም እኔ ነኝ የማክልህ እና አንተ የለህም ስትል ምን አይነት መዳፈር ነው? ለሰው ልጅ ለሚያከብሩት የሰው ልጅ የማይደረግን ንቀት ነው። ይሄ አላህን መናቅ ነው የሚባለው። ባይተው ዑለሞች ይሄን ነገር ሲጽፉ እንዲህ አድርገው ነው የሚጽፉት። አላህን መናቅ ነው የሚባለው። አላህ አለኝ ያለውን ነገር የለህም ማለት፣ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩትን አላስተማሩም ማለት፣ ወይ ደግሞ እሳቸው ማስተባበልና ልክ እሳቸው መናገር የከበዳቸው አንደበታቸው ተሳስሮ እነሱ ደግሞ እንትን ያሉት ይመስል ነው ብለው የሚያስቀምጡት። ለማንኛውም ወንድሜ ዛኪር ከገባህ ገብቶሃል፣ ካልገባህ ደግሞ ችግር የለውም። ኢንሻአላህ ወደፊት ደግሞ ቀስ እያልን የበለጠ ማስረጃዎችንም በደንብ እየከፈትን እንትን እንላለን። ጀዛኩሙላሁ ኸይረን። ኡስታዞች ይቀጥሉ። ሙዓዝ هل تسمعني؟
نعم يعني الذي يعني تكلمت بأن الجهمية يعني يثبتون لله سبحانه وتعالى يعني سبع صفات يعني، ومعلوم أن الجهمية لا يثبتون لله الصفات ولا الأسماء ولا صفة. نعم تساسቻለሁ نعم የጃህሚያ ጉዳይ ላይ ተሳስቻለሁ። ሙሉ ኢንካር የሚያደርጉት ሙሉ በሙሉ እንትኖች ናቸው። እነማን ናቸው? ሱብሃንአላህ ጃህሚያዎች ካሉ ሙዕተዚላዎች ናቸው። አልአሻዕራ ሰብዓ ሲፋትን ነው። ከሲፋዎች መካከል እንትን የሚባለው ማለት ነው الصفات الخبرية የሚባለው። نعم إذا كان يعني قولك يعني الجهمية، نعم عند العلماء يعني كلمة الجهمية يعني يراد به شيئين، إما أتباع الجهم بن صفوان وإما كل مؤول عندهم يقال هو جهمي. لذا قال الإمام أحمد من قال أن الضمير عائد إلى آدم فهو جهمي، أي مؤول بغير الدليل. هكذا يعني يراد به شيئين يعني الجهمي. بارك الله فيك وجزاك الله خير. الله يبارك فيك الله يبارك فيك جزاكم الله خير ጀዛከ ላሁ ኸይር ስላረምከኝ። ምክንያቱም እኔ የጃህሚያውን አጠቃላይ ስለ እንትን ታዊል ጉዳይ የጃህሚያውን አጠቃላይ እንትን አድርጌ ስለወሰድኩት እዛ ጋር ነው የተሳሳትኩት። የኢንፎርሜሽን እንትን ነው ደግሞ እያነበብኩም አይደለም እያወራሁ ያለሁት ከምናብ ነው። ስለዚህ ያለው ነገር ምንድን ነው? አሻዒራዎች ናቸው ሰባትን ብቻ ኢትባት ያደረጉት፣ ጃህሚያዎች ሙሉ በሙሉ ነው ታዕጢል ያደረጉት። እና አሁን የጃህሚያን አቅል ነው የምንከተለው የአሻዒራን ነው የሚለው ጥያቄ ይመጣል። እነሱ ሰባት ብቻ እነኚህ ደግሞ ዜሮ። የዜሮ ነው የሰባቱ ነው የሚሻለው። እነሱም ራሳቸው ግጭት አለባቸው። እነሱ ብቻ አይደሉም ሌሎችም ደግሞ አሉ፣ ሴክቶች አሉ። አይ ሰባት ብቻ አይደለም ብለው የሚጨምሩ የሚቀንሱ አሉ። አሻዒራዎች በራሳቸው የሚከፋፈሉበት ክፍልፋይ አላቸው። መሻይኾቻቸው መካከል ግማሹን ኢንካር የሚያደርግ እንትን የሚያደርግ አለ። ስለዚህ ለአቅል የሚተው ከሆነ ሁሉም ሰው ይጋጭበታል። የአላህ ሲፋ ደግሞ ለአቅል የሚተው ነገር አይደለም፣ የምናውቀው ነገር ስላልሆነ እኛ አንወስድም ለማለት ያክል ነው። ወንድሜ ደግሞ ጀዛከላሁ ኸይር ወንድሜ ለውስጥ ጀዛከላሁ ኸይር። ኮንክሉድ ስናደርገው ሀሳቡ ምንድን ነው? አሁን አንተ እዛ ጋር ሄደ እንዲህ ይባላል ብትል ኮንፊውዝድ ትሆናለህ። ስቴፕ ባይ ስቴፕ ቅደም ተከተል አለው አይደለ? ለሁሉ ነገር ለእውቀትም አሁን መማር ላይ ትኩረት ማድረግ ነው ያለብህ። ገብቷል? መከራከሩም አይደለም ሹብሃቶቹንም መሸምደድም አይደለም። ሶ አንተ የአቂዳ ኩቱቦችን ፊልአስማኡ ሲፋት ላይ ማንበብ ከፈለግ እነዛን ኪታቦችን ሜንሽን እናድርግልህ፣ እንጥቀስልህ። ከዛ እነዚህን ይዛ አንተ መማር ነው ያለብህ። ያ የተሻለ ይመስለኛል ለመረዳት ከሆነ። ግን እንዲሁ በክርክር ግን እየተባለ ነው። ዝምታ እኮ መልስ ነው ራሱ። ሰው በፍላጎት ላይ የተመሰረተ ይመስለኛል ምንም ነገር የሚደረገው። አንድ ሰው ዝም ካለ የግድ መናገር ያለበት አይመስለኝም። እና ተዋቸው፣ ትምህርታችንን እንቀጥል። ኦኬ ዛኪር አለ ሰምተኛል። ሀሳቤ ምክር አለው። አሁን ኡስታዶች ያብራሩልህ ይይዝና መማር አለብህ ብዬ ነው ያሰብኩት። እኔ ደግሞ አይመስልህም? እሱን እየተማርኩ ነው፣ ችግር የለውም። እየተማርኩም ነው እኮ ጥያቄ የተፈጠረብኝ ለዛ ነው። አሁን ለምሳሌ ምን እየተማርክ ነው? ኪታቡን እንወቀው ጥሩ እንዲሆን ለመግባባትም። ኪታቡ ምንድን ነው? መስጢያ ምናምን እየተማርኩ ነው። እንትን ነው አሁን ስማር አሁን ያስዘነገጠኝ ነገር ያለውን ምን አለ እስቲ? አላህ ይስቃል ይላል። አላህ የመሳቅን ሲፋ ያጸድቃል። እዛ ላይ ሀዲስ የሆነ ሀዲስ ጠቅሶ አይ ቲንክ ረሳሁት። እሱ አሁን እኔ ሰምቼውም አላውቅም። ይሄ እንደዚህ አይነት ነገር እንዴት ነው? እሺ እናንተ ትተረጉሙታላችሁ ወይስ ቀጥታ ነው የምትወስዱት? አሁንም ባታመሳስሉ እንኳን ማለት ነው።
እናቆም እንላለን። ነገር ግን ቃሉ እንደመጣው ግን አጽድቀን እናልፋለን። አሚሩሃ ከማጃአት ነው የተባልነው። ልክ እንደመጣች አስኪዷት ነው። ስለዚህ ጸድቋል ብለን እናልፋለን። ነገር ግን ይሄንን እንዲህ ነው ብለን እኛ አእምሮ ውስጥ አንገባም። አእምሮ ውስጥ ለመሳል አንሞክርም። እኛ ለእርሱ በሚገባው መልኩ አለኝ ካለ አለው ነው በቃ። አየህ፣ ለዛ ነው አልዐቅሉ ሰሒሕ ላ ዩኻሊፉ ነቅሉ ሰሪሕ ይላሉ። ለዛ ነው ትክክለኛ አእምሮ ትክክለኛን መረጃን አይጻረርም ይላሉ። እና አንተ ጋር አሁን የተመለከትኩት ነገር ይሄን ተኸዩል ይባላል። ኢማጂኔሽን የሆነ ነገር ስትነገር አእምሮ ውስጥ ለመቅረጽ መሞከር፣ ያ ነው ትልቅ ችግር የሚፈጥርብህ። ነገራቶቹን እንዳትረዳ ግር ሊያደርጉ የሚችሉበት ምክንያት ያ ይመስለኛል። እና ሌላኛው ደግሞ ደረጃ የምትማረው ኪታብ ደረጃ ይወስነዋል። ለምሳሌ ሲጀመር አስማእ ሲፈት ላይ ከመጀመር በፊት እንዱ ተራ የሚባል የለም። መሰረቱ ግን ቀለል የሚሉ የአቂዳ ኪታቦችን ጀምረ ከዛ ነው ወደ አስማእ ሲፈት የምትሄደው ማለት ነው። እና እንደዛ ብታደርግ የተሻለ ነው። ከኡሱሉ ሰላሳ ጀምረ ከዛ እንዲህ እያልክ ኪታቡ ተውሂድ እየተማርክ ከዛ ወደ አስማእ ሲፈት ብትሄድ የተሻለ ነው። እንዲሁ ብድግ ብለህ ወደ አሁኑ ግን ወደዛ ከሄድክ ግን ይሄ እነዚህ ጥያቄዎች እንዴት የሚሉ ነገራቶች መፈጠራቸው የማይቀር ጉዳይ ነው የሚሆነው። አሻዕራዎችንም የምታዳምጥ ከሆነ ያም ጥያቄ ይሆንብሃል። እነሱንም የምታዳምጥ ከሆነ አሁን ስለ እነሱ ባወራ ጭራሹን ላታምነኝ ትችላለህ። እነሱ የሚሉትን ባነሳልህ ያ ቦታውም አይደለም፣ እዚህ የንጽጽር ቦታም ስለሆነ እነዛ ልናነሳቸው አንችልም። እና ከባድ ነው። እነሱ ጋር በመጣልህ በጣም ከባድ ነው። የአራዚን ምናምን ባነሳለህ ማለት ነው። ኡስታዝ መናገር ፈልጋለሁ ስንቀጥል። አይ እግረ መንገዱን ከክርስቲያኖቹ ከሆነ ጥያቄ የሚመጣው አብዛኛውን እግረ መንገዱን ክርስቲያኖችን ይጠይቃቸው ነው። ዛኪር ጊዜ ሲኖር ጥቅሶቹን ያዛቸው። መዝሙረ ዳዊት ምዕራፍ 2 ቁጥር 4 ላይ በሰማይ የሚኖር እርሱ ይስቃል አለ ስለ ፈጣሪ ሲናገር። ዛኪር በሰማይ የሚኖር እርሱ ይስቃል፣ ትርጉሙን ንገሩኝ በላቸው። መሳቅ። ኦኬ እሺ። መዝሙረ ዳዊት ምዕራፍ 37 ቁጥር 13 ላይ እግዚአብሔር ይስቅበታል አለ። ቀኑ እንደሚደርስ አይቷልና ይስቅበታል አለ። እግዚአብሔር በሰው ላይ ይስቃል። መዝሙረ ዳዊት ምዕራፍ 59 ቁጥር 8 ላይ አንተ ግን አቤቱ ትስቅባቸዋለህ አለ። ትስቅባቸዋለህ፣ እግዚአብሔር ይስቃል የሚለው አሁን ይስቃል ማለት ከፍጡራን ጋር የሚያነጻጽሩት ከሆነ ምን ማለት ነው ጋር ጠይቃቸው። በዛ ላይ ደግሞ መሳቅ ማለት ትርጉሙ ካለው ንገሩኝ በላቸው። አያገኙትም። አይ እኛ የምናውቀው ነገር የለም ካሉ እንግዲያስ ምንም ባልተነገረበት እስቲ ትርጉሙን ንገር። እስቲ ይስቃል ሲባል ምን ማለት ነው የሚለውን ትርጉሙን ንገሩኝ በላቸው። ከባይብል ነቢያቱና ሐዋርያቶቹ ፈጣሪ ይስቃል ማለት በዚህ መልኩ ነው የተረዳ ነው ብሎ ያስቀመጡበትን ጥቅስ አምጣ በላቸው። አምጡ በላቸው። ካመጡ ይደነቃሉ፣ ግን አያመጡ። ጥቅሱ ልድገምላችሁ ከእንደገና ድጋሚ ታች ያላችሁ ይደገም ለመያዙ በድጋሚ እንዲይዙ። መዝሙረ ዳዊት ምዕራፍ 2 ቁጥር 4 መዝሙረ ዳዊት ምዕራፍ 2 ቁጥር 4 መዝሙረ ዳዊት ምዕራፍ 37 ቁጥር 13 እና መዝሙረ ዳዊት ምዕራፍ 59 ቁጥር 8